ለ30 ቀናት በየቀኑ ኪያር ቢመገቡ ምን ሊፈጠር ይችላል? አንደኛው ቀን ኪያር አብዛኛው ይዘቱ ውሃ በመሆኑ የብርታት ስሜት ይሰማዎታል። የሰውነቱ የውሃ መጠን በትንሹ ይሻሻላል፣ ለምግብ መፈጨትም በጣም ቀላል ነው። 7ኛው ቀን ሰውነቱ ተጨማሪ ፋይበር ያገኛል። በዚህም የምግብ መፈጨት ስርዓቱ ሊሻልና የሆድ መንፋት ስሜት ሊቀንስ ይችላል። 14ኛው ቀን እንደ ቪታሚን ኬ ያሉ ጠቃሚ ንጥረ ነገሮችን ያገኛሉ። ቆዳው ይበልጥ እርጥበት ያለውና ብሩህ ይመስላል። እንዲሁም ኪያርን እንደ መክሰስ መጠቀም ሌሎች ጣፋጭ ምግቦችን የመመገብ ፍላጎቶን ይቀንሳል። 21ኛው ቀን ከፍተኛ ካሎሪ ያላቸውን ምግቦች በኪያር ከቀየሩ የሰውነቱ ክብደት በትንሹ ሊቀንስ ይችላል። ኪያር አነስተኛ ካርቦሃይድሬት ስላለው የደም ስኳር መጠንዎ እንዲረጋጋ ይረዳል። ከምግብ በኋላም ቀላልነት ይሰማዎታል። 30ኛው ቀን የውሃ መጠጣት ልማዶ ይሻሻላል፣ የምግብ መፈጨት ስርዓቶም የተስተካከለ ይሆናል። በአጠቃላይ ኪያር ለጤናማ አመጋገብ ትልቅ ድጋፍ ነው። ነገር ግን ኪያር ውጤታማ የሚሆነው ከተመጣጠነ ምግብ ጋር እንደ አንድ አካል ሲወሰድ እንጂ እሱን ብቻ በመመገብ እንዳልሆነ መዘንጋት የለብዎትም።